ኡሳማ ከፈረንጆቹ 1996 ጀምሮ ለአሜሪካ ቁንጮ ጠላት ሆኖ ቆይቷል። ለመጨረሻ ጊዜ የታየው ዲሴምበር 2001 ነበር። ከዚያን ጊዜ ወዲህ ባሉት ዓመታት የት እንደገባ ሳይታወቅ ደብዛው ጠፋ። ኡሳማን ለመግደል የወጣው ወጪና የጠየቀው ልፋት ቀላል አልነበረም። በዓለማችን እጅግ ተፈላጊው ሰው ለማደን 10 ዓመታት የፈጀ የስለላ ጥረት ጠይቋል። ጆርጅ ቡሽ ሁለተኛ የመስከረም አንድ ጥቃት በኒውዮርክ በደረሰ ማግስት እሱን ገድዬ ወይም እጁን ይዤ ለፍትህ አቀርበዋለሁ ብሎ ቢፎክሩም ከዚያ ይልቅ አፍጋኒስታንና ኢራቅን በጦርነት ማውደም ነው የተሳካላቸው። አሜሪካ ዓለምን ከጀርባዋ አሰልፋ አለ የሚባል ዘመናዊ ቴክኖሎጂና ሊቃውንት አሰማርታ ብዙ ትሪሊዮን ዶላሮችን ሀብትና ንብረት ከስክሳ የጸረ ሽብር ዘመቻ ከፈተች። አፍጋኒስታን እና ኢራቅን አወደመች። ኡሳማ ግን ምጥ ይግባ ስምጥ አልታወቀም። ሰውየው በዳር ሰላምና በናይሮቢ ከተሞች የአሜሪካ ኤምባሲዎች ላይ ከባድ የቦምብ ጥቃት በማከናበር በአሜሪካ ላይ ጂሃድ ካወጀ ወዲህ በዋሽንግተን ሰዎች ብዙ ተፈልጓል። በክሊንተን ዘመን ሱዳን ተሸሽጓል ተብሎ በካርቱም ላይ ከባድ የማዕቀብና የአየር ድብደባ ጭምር ወርዷል። መሸሸጊያው አፍጋኒስታን ሆነ ሲባልም አሜሪካውያን ታሊባኖችን በኃይልም በዲፕሎማሲ ጫና ሰውየውን አሳልፈው እንዲሰጡ ለማድረግ ብዙ ጥረዋል። ነገር ግን ጭራውን መያዝ ከቶን አልቻሉም። የልዕለ ኃያሉ ሀገር የአሜሪካ አስፈሪ ቅዠት ሆኖ ለረጅም ጊዜ የቆየ ቁንጮ ጠላቷ ነው። በየመን ባህር የአሜሪካ ባህር ኃይል መርከብ ላይ ጥቃት በማቀናበር ስሙ ተነሳ። በለንደንና በማድሪድ ከተሞች በባቡር ጣቢያ ላይ ለደረሰ ከባድ ፍንዳታ ዋና ተጠያቂም ሲባል ቆየ። በታንዛኒያና በኬንያ ባሉ የአሜሪካ ኤምባሲዎች ሳይወሰን በመላው ዓለም የዋሽንግተን ጥቅም ላይ ያነጣጠረ ጥቃት በማቀናበር ቁንጮ ሰው ተብሎ ተፈረጀ። በአሜሪካና በኦሳማ መካከል የሁሉ ጠላትነት ሳይፈጠር ግን ሁለቱም በፍቅር የከነፉ ወዳጆች ነበሩ። ሩሲያን ከአፍጋኒስታን ለማስወጣት በተደረገው ረጅም ጦርነት ከመላው ዓለም ሙጃሂዲኖች ተጠራርተው ሲዘምቱ ዋና ደጋፊና አስታጣቂያቸው አሜሪካ ነበረች። አሜሪካ ለሙጃሂዲኖች ቢሊዮን ዶላርና የጦር መሳሪያ ቆርቁራለች። በማዕከላዊ የስለላ ድርጅት CIA በፓኪስታን በኩል መሳሪያና ገንዘብ ለሙጃሂዲኖች ከማቀበል በተጨማሪ በመኪና ላይ ፈንጅ ማጥመድን ጨምሮ በርካታ የደፈጣ ጥቃትና ወታደራዊ ስልጠና ሰጥታለች። የሩሲያን ጦር እንቅስቃሴ የሚያሳዩ የሳተላይት ምስሎችን ጭምር አቀብላለች። በዚህ ወቅት ከአረብ ሀገሮች በርካታ ተዋጊዎች ወደ አፍጋኒስታን ጎርፈዋል። እንደ አብዱላ አዛም ያሉ ጦረኞችና የሃይማኖት ጽንፈኞች በፔሻር የአረብ ተዋጊዎችን ማደራጀት ጀመሩ። ዓለም አቀፍ ጦረኞች የተሰባሰቡበት ራሱን የቻለ የሙጃሂዲኖች እዝም ፈጠሩ። በ1985 በኮንስትራክሽን ስራ ቱጃር ከሆነ ከአንድ የሳውዲ አረቢያ ቤተሰብ የተገኘ ሀብታም ሰው ኡሳማ ፔሻር ደረሰ። ከግብጽ እና ከሌሎች አረብ ሀገራት ከእስር የተለቀቁ ተዋጊዎችም ገቡ። ከነዚህ ውስጥ የአብዱላ አዛምን የሚጠይቁ እንደ አይመን አልዘውሃሪ ያሉ ሰዎች ነበሩበት። ሩሲያ በ1987 አፍጋኒስታን ለቃ ስትወጣ አሜሪካውያኑና ሙጃሂዲኖች ድላቸውን አከበሩ። እንደ አይመን ያሉ ሰዎች ግን ከዛ ድል የተሻገረ እቅድ ነበራቸው። በፕሬዝዳንት አንዋር ሳዳት ግድያ ታስሮ የተፈታው ግብጻዊ የኬሚስትሪ ዶክተር አይመን አልዘውሃሪ በድሉ ማግስት ነበር ፊቱን አዙሮ ደጋፊውን አሜሪካና አጋሮቿን በማውገዝ ጠላት ብሎ የፈረጃቸው። ሶቪየት ህብረት በሚካኤል ጎርባቾቭ አማካኝነት ለውጥ የጀመረችበት ጊዜ ስለነበር በአፍጋኒስታን የተረጋጋ መንግስት ለመፍጠር አሜሪካን አግዥም ብለው ጠየቋት። ሆኖም አሜሪካ የጠላት ይበልጥብኛል በሚል ሙጃሂዲኖችን መደገፍ አስቀደመች። አክራሪ ቡድኖች በዚያ ይፈለፈላሉ የሚለውን የሩሲያ ማስጠንቀቂያ ወደ ጎን አለች። በዚህ መሃል አይመን አልዘውሃሪ ተቀናቃኝ ያለውን የአብዱላ አዛምን ለማስወገድ ሲል የናጠጠውን ሀብታም ኡሳማን የእስላማዊ ጂሃድ ቡድን አሚር ወይም ንጉስ በማድረግ ወደ ራሱ ወሰደው። በ1989 ደግሞ በሚስጥራዊ መንገድ አብዱላ አዛም በመኪና በተጠመደ ፈንጅ ጋይቶ ሞተ። አሜሪካውያኑ ከሙጃሂዲኖችም የጀመሩት ፍቅር በዛው ተቋጨ። የአይመን እና የኡሳማ ቅንጅት እንደ አልቃይዳ ያለውን ሰፊ የሽብር ቡድን መረብ በመላው ዓለም ፈጠረ። ምዕራባውያን በተለይ አሜሪካን ቀንደኛ ጠላት በማድረግ ከዚያ ጊዜ ጀምሮ በርካታ የሽብር ጥቃቶችን ቡድኑ ማቀናበር ጀመረ። ሙጃሂዲኖችን በመሰብሰብ ያውም በራሷ በአሜሪካ ድጋፍ እና ስልጠና ራሱን በማዋቀር የተነሳው አልቃይዳ በሂደት የረቀቁ የሽብር ጥቃቶችን ፈጻሚ ቡድን ወደ መሆን ተሸጋገረ። ሴፕቴምበር 11 2001 ላይ በኒውዮርክ መንትያ የዓለም የንግድ ማዕከል ህንጻዎች ላይ የፈጸመው ከባድ ጥቃት ደግሞ 4000 ሰዎችን ከመግደል አልፎ የዓለምን ታሪክ የለወጠ አጋጣሚ ሆነ። አሜሪካ ኦሳማና የአልቃይዳ መሪዎችን ለመያዝና ለመግደል ከዚያ ዕለት ጀምሮ ከባድ ዘመቻ ከፈተች። ስራው ብዙ ገንዘብ፣ ጊዜ፣ ጉልበት፣ ንብረትና ህይወት አስከፈለ። ነገር ግን አንዳንድ የአልቃይዳ አመራሮችን ለማደን ካልሆነ በስተቀር ቁንጮን ለመያዝ ሆነ ለመግደል 10 ዓመታት ፈጅቷል። ሰላም
ሰላም ጤና ይስጥልኝ ውድ የቻናላችን ተከታታዮች፣ ዛሬ ስለ ኦሳማ ቢንላደን አሟሟትና እሱን ለመግደል አሜሪካ ምን ያህል እንደደከመች በሰፊው እናያለን። ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ቪዲዮውን ላይክ ያድርጉ። በሱዳን ተፈለገ፣ በአፍጋኒስታን ታደነ፣ በፓኪስታንና አፍጋኒስታን ድንበሮችም ታሰሰ። አንዴ ኢራቅ ገባ ተባለ፣ ሌላ ጊዜ ኢራን ደረሰ አሉ። ሆኖም ሰውየው ጭራው አልያዝ ብሎ ቆየ። ከተደበቀበት ሆኖ ግን የሽብር ስራውን ያዛል፣ ይመራል። በቪዲዮና በድምጽ መልእክቶቹ አሜሪካን አውድሙ ሲል ለተከታዮቹ ጥሪ ያቀርባል። ከመስከረም አንድ ጥቃት ወዲህ አሜሪካና ምዕራባውያን ብቻ ሳይሆኑ መላው ዓለም በሽብር ስጋት ውስጥ ገብተው ነበር። ዓለም የአሜሪካ አይነት ዕጣ እንዳይገጥመው ጥብቅ የበረራ የእንቅስቃሴ ህጎች ሲያወጣ ከርሟል። በመላው ዓለም በየአየር ማረፊያዎቹ ጫማና ቀበቶ አውልቆ ሁለመናን አስበርብሮ ማለፍ ባህል የሆነው ከዚያ ጊዜ ወዲህ ነው። ኡሳማና ድርጅቱ አልቃይዳ እንዲህ አወደሙ ከሚል ዜና ለመዳን የመላው ዓለም መንግስታት ጥብቅ የደህንነት ፖሊሲዎችን ለማውጣት ሲገደዱ የታየው ከመስከረሙ አንድ ወዲህ ነበር። ሰውየው በአፍጋኒስታን ቶራ ቦራ ዋሻዎች ውስጥ መሸሸጉ ሲነገር ቢቆይም አሜሪካ በዚያ ባካሄደችው ዘመቻ የከረመበትን ቦታ እንጂ እሱን ማግኘት ሳትችል ቀረች። እስከ 2007 ድረስ ደግሞ ምንም ፍንጭ እንኳን ማግኘት ተሳናት። ቡሽ አስገድለዋለሁ ወይም ይዤ ለፍትህ አቀርበዋለሁ ያሉትን ሰው ሳያገኙ የስልጣን ዘመናቸው ፈጽሞ ጥሮታ ወጡ። ባራክ ኦባማ ወደ ስልጣን ሲመጡ ኡሳማን ማደን ቀዳሚ አጀንዳቸው መሆኑ ተናገሩ። ከ2007 እስከ 2009 የሲአይኤ ዋና ዳይሬክተር ለነበሩት ለሚካኤል ቪንሰንት ሃይደን ተልእኮ ሲሰጡ ተፈላጊውን ማደን ቁልፍ ስራ መሆኑን በጥብቅ አሳውቀዋቸዋል። አሜሪካ ኡሳማና ቁንጮ የአሸባሪዎቹ ድርጅት መሪ ለማደን የማይታሰቡ ነገሮች ሁሉ ፈጽማለች። የብዙ ሀገራት ዜጎች ባለስልጣንና መሪዎችን ወሬና እንቅስቃሴ ጭምር ሰልላለች። በዲሞክራሲ አልደራደርም የምትለው ሀገር የራሷን ዜጎችም ጭምር ስትሰልል እንደነበር ካለፈ በኋላ ተገልጧል። አሸባሪዎችን ለማደን ስትል ብዙ ሰዎችን በመላው ዓለም አስራለች፣ አሰቃይታለች፣ ገድላለች፣ አስገድላለች። ይህ ሁሉ ሰውየውን ለማግኘት አላስቻላትም። በኦባማ አስተዳደር ወቅት አሜሪካ ብዙ የለፋችበትን ፍለጋ አቅጣጫ መቀየር ነበረባት። ኦሳማን ሳይሆኑ የሱን መልእክት አቀባዮች በመከታተል ጭራውን መያዙ አዋጭ መሆኑን ሄደን እና ኦባማ ተስማሙበት። በአፍጋኒስታንና ኢራቅ ዘመቻዎች እንዲሁም ከተለያዩ አገራት የታደኑ ቁንጮ አሸባሪ አባላት እና ደጋፊዎች አሰባስባ ካጎረችበት ጓንታናሞ እስር ቤት ጠቃሚ መረጃ ተገኘ። አሜሪካውያኑ ከጓንታናሞ ታሳሪዎች የኦሳማ መልእክተኛ ተብሎ አንድ ስም ደጋግሞ ተቀብለዋል። ሁሉም የኪዮቱ ሰው ነው መልእክተኛው በማለት መስክረዋል። አሜሪካ የፓኪስታን ስለላ ተቋም ድጋፍ በመጠየቅ አገሪቱ ከአፍጋኒስታን ጋር በምትዋሰንበት ድንበር ቀጠናዎች ልዩ የኤሌክትሮኒክስ ስለላ መረብ ከ2007 ጀምሮ ዘረጋች። ፓኪስታኖች የኦሳማ መልእክተኛ ብለው የጠረጠሩትን ሰው ስም ለአሜሪካውያን አጋሩ። ከነዚህ ብዙ ስሞች አንዱ ደግሞ የጓንታናሞ ታሳሪዎች የጠቀሱት አልኪዮቲ ወይም የኪዮቱ ሰው ይገኝበታል። የአሜሪካ ብሔራዊ የደህንነት ድርጅት ወይም NSA በአፍጋኒስታን እና በፓኪስታን ድንበሮች አካባቢዎች የስልክና የመረጃ ልውውጦችን መሰለል በሰፊው ቀጠሉ። አጭር የጽሑፍ መልእክት፣ ድምጽ፣ ስም፣ እያንዳንዱ ወሬ እየተጠለፈ ይበተራል። በሚሊዮኖች የሚቆጠሩ ጥሪዎችና የመልእክት ልውውጦች ተጠልፈው ይተነተናሉ። ይህ እጅግ ብዙ የመረጃ መረብ መጥለፊያ ኮምፒውተሮች እና ውስብስብ ቴክኖሎጂን የሚጠይቅ ስራ ትዕግስት የሚፈልግ ብዙ የሚያለፋና ከፍተኛ ገንዘብ የሚያስወጣ ነበር። ነሐሴ 2010 ላይ አንድ የማይናቅ ፍንጭ ተገኘ። በሰሜን ምዕራብ ፓኪስታን አካባቢ የተደረገ የስልክ ጥሪ ተጠልፎ ባልቲሞር ከሚገኝ NSA ኮምፒውተር ላይ ተደመጠ። አንድ የኪዮቱ ሰው የተባለ ግለሰብ የአሸባሪው ድርጅት አልቃይዳ አፍቃሪ እና ደጋፊ ከሆነ የባህረ ሰላጤው ሀገር ነዋሪ ጋር በስልክ ሲንሾኳሾክ ይሰማል። የአሜሪካ መረጃ ሰዎች ሳተላይታቸውንና ድሮናቸውን ወዲያው አንቀሳቀሱ። የሰውየው መኪና በ965 ኪሎ ሜትር ከፍታ በሚሽከረከር ሳተላይት እይታ ውስጥ ገባች። በ15 ኪሎ ሜትር ከፍታ ከፓኪስታን ራዳር ራሱን ሰውሮ በጸጥታ የሚበር ድሮንም የሰውየውን እያንዳንዱን እንቅስቃሴ መከተል ያዘ። ይህ ሰውየውን በጥብቅ ክትትል ውስጥ የማስገባት ስራ ዘ ቢስት ኦፍ ካንዳር ወይም የካንዳሩ ጭራቅ የሚል ተልእኮ ስም ተሰጠው። ለሊዮን ፓኔታ የሰለላ ትኩረቱ በኡሳማ መልእክት አቀባዮች ላይ እንዲያተኩር ጥብቅ ትዕዛዝ ሰጡ። በአፍጋኒስታንና ኢራቅ ይደረግ የነበረውን አሰሳ በአፍጋኒስታን ፓኪስታን ድንበር ብቻ እንዲያተኩር ያደረጉት ፓኔታ ይህንን የኪዮቱን ሰው ስልክ ጠለፋ ክትትል በቀላሉ አላለፉትም። የተከፈለው ሁሉ ተከፍሎ በሰውየው ላይ ልዩ ክትትል እንዲቀጥል አዘው ላለቃቸው ሪፖርት አደረጉ።
ፈለጉ። የኪዮቶ ሰው የዛን ቀን ከገጠራማ መንገድ ዳር ስልኩን አነጋግሮ ከጨረሰ በኋላ መኪና ውስጥ ገብቶ መንገዱን ቀጠለ። አካፋይ መንገድ ላይ ሲደርስ ግን ወደ አፍጋኒስታን ፓኪስታን ድንበር አካባቢዎች ይነዳል ተብሎ ሲጠበቅ በተቃራኒ የፓኪስታን የጦር ከተማ ወደምትባለው አቡታባድ ዙሮ ቀጠለ። ሰውየው ያውም የኡሳማ መልእክተኛ ሆኖማ የፓኪስታን ዋና የጦር ማሰልጠኛ መቀመጫ በሆነችው አቡታባድ ሊኖር ከቶ አይችልም በሚል መላምቱን ተስፋ ቢስ አድርገው አንዳንዶች ገመቱ። ሰውየው ግን ያውም በአቡታባድ የሀብታም ጦረኛ የጦር መኮንኖች መኖሪያ ወደ ሆነው ወጣ ያለ መንደር ተጓዘ እና ከአንድ ትልቅ አጥር ካለው ግቢ ዘለቀ። ባለደርብ መኖሪያ ያለው ጸጥተኛው ግዙፍ አጥር ግቢ የኡሳማና የመልእክተኛው መኖሪያ ነው ብሎ ለማመን ፍጹም አስቸጋሪ ነበር። ነገር ግን ክትትሉን ባልጠበቁትና ከዚህ ቀደም ከማያውቁት አድራሻ እንዳደረሳቸው በማየት ለጉዳዩ ልዩ ትኩረት በመስጠት አሜሪካውያኑ ክትትላቸውን አጠናከሩ። እዚህ ዝምተኛ ግቢ አቅራቢያ የኡርዱ ቋንቋ አቀላጥፎ የሚናገሩና የፓኪስታን የፊት ገጽታ ያላቸውን ሰላዮች ቤት አከራይተው መደቡ። ግቢው እና በግቢው ውስጥ ያለ ሰው በሙሉ ለ24 ሰዓታት ከምድርም ከሰማይም በሰላዮች እይታ ውስጥ ወደቀ። ለ8 ተከታታይ ወራት የኪዮቶ ሰውና ግቢው በአሜሪካ ሰዎች ክትትል ይደረግባቸዋል። በዚህ ኦና በሚመስል ግቢ ውስጥ የኪዮቶ ሰው እና ወንድሙ የራሳቸውን ቤተሰብ ይዘው ይኖራሉ። በላይኛው ቤት ፎቅ ላይ ደግሞ አንድ ማንነቱ ያልተለየና ውስን እንቅስቃሴ የሚያደርግ ሰው ከሚስቱና ከልጆቹ ጋር እንደሚኖር ታወቀ። የኪዮቶ እና ወንድምየው ይወጣሉ ይገባሉ። ነገር ግን አኗኗራቸው በሙሉ ሚስጥራዊ ነው። ጥሩ መኪና ቢኖራቸውም ግቢው የስልክ መስመር እንኳ የሌለው መሆኑ ግርታ ፈጠረ። በግቢ ውስጥ አትክልት ያለማሉ፣ በግና ዶሮ ያረባሉ። የራሳቸውን ምግብ እንኳ ራሳቸው ነበር በግቢያቸው የሚያመርቱት። የመንደሩ ልጆች ከመንደሩ ዳር ክሪኬት ሲጫወቱ ኳስ ቢገባባቸው ገንዘብ እንጂ አይመለስላቸውም። ልጆቹ ገንዘብ ለምደው ኳስ ባጠር ላይ መወርወር መደጋገማቸው አሜሪካውያኑ ለክትትላቸው እንቅፋት ይሆናል ብለው ሰግተው ነበር። ወደ ግቢው የገባ ነገር አይወጣም። ቆሻሻም ሆነ ሌላ የሚጣል ነገር ቢሆን እንኳ እዛው ግቢ ውስጥ ይቃጠላል። የግቢውን ነዋሪዎች አሻራም ሆነ ዳና ከግቢው ውጭ ላለመተው ጥንቁቅ ነበሩ። የኪዮቶ እና ወንድምየው አንድ ቀን የስልክ ጥሪ ለማድረግ ረጅም መንገድ ይጓዛሉ። ኢንተርኔት ለመጠቀም በትንሹ የግማሽ ቀን ርቀው ይነዳሉ። አንድ ቦታ ደግሞ መታየትን አይደግሙም። ስልክ የደወሉበትን ቀፎ ወዲያው ያጠፋሉ። ሲም ካርዱን ያቃጥላሉ። ሰዎቹ ከግቢያቸው ውጪ የትም ቦታ ደብዛቸውን አይተውም። በሚስጥራዊ ግቢ ውስጥ ፎቅ የሚኖረው ሰውዬ ደግሞ አልፎ አልፎ ብቻ ፀሐይ ለመሞቅ ወይም እግር ለማፍታታት ነው ብቅ የሚለው። ቤተሰቦቹ ማዘርም አይሉ። ይህን ሰውዬ ለይቶ ማንነቱን ለማወቅ አሜሪካውያኑ ተቸገሩ። የሰውየውን ፊት አጥርቶ ለመመልከት ባለመቻሉ ቁመቱን ከኡሳማ ጋር ለማነጻጸር ሞከሩ። የግለሰቡን ጥላና የፀሐይዋን አቀማመጥ በማስላት ለቁመቱ ግምት አወጡለት። ይህ ግምት ከኡሳማ ትክክለኛ ቁመቱ ጋር ተቀራራቢ መሆኑን አነጻጸሩ። ግምገማው ወደ ተፈላጊው መቃረባቸውን የሚጠቁም ሆነ። ይህ ክትትል ፍሬ ያስገኘ መሆኑ የገባቸው ሊዮን ፓኔታ ለኦባማ ሪፖርት በማድረግ ውሳኔ ጠየቁ። ኦባማ በክትትሉ ብዙ ተስፋ ባያሳድሩም ሰውየው ኡሳማ ሆኖ ከተገኘ ሊወሰድ ስለሚገባ እርምጃ እቅድ እንዲቀርብላቸው አዘዙ። ሊዮን ፓኔታ ለዚህ ስራ አንድ ሰው ነው የመጣላቸው። የጥምር ልዩ ኃይል ተልእኮ እዝ አዛዥ አድሚራል ማክሬቨን ለዚህ ወሳኝ ስራ ታጩ። አድሚራል ቢል ማክሬቨን በአፍጋኒስታንና በኢራቅ በተደጋጋሚ ባሳኳቸው ልዩ ወታደራዊ ዘመቻዎች ጎልተው ይጠራሉ። በሚስጥራዊ ዘመቻዎችና እቅዶች የተካኑ ባለተሰጥኦ መኮንን በሚልም ይሞካሻሉ። ሰኞ መጋቢት 14 2011 ሊዮን ፓኔታና አድሚራሉ ያረቀቁትን እቅድ ለኦባማ ቀረቡ። በእቅዱ 3 እርምጃዎች መውሰድ እንደሚቻል ተቀምጧል። አንደኛው ጥርጣሬው ለፓኪስታን የስለላ ድርጅት አጋርቶ በግቢውና በነዋሪዎቹ ላይ አሰሳውን ማጠናከር የሚል ነው። ፓኪስታን የወዳጅ ጠላት እያሉ በሁለት ጎን ለሚፈርጇትና አትታመንም ለሚሏት ባለስልጣናት ይህ ሐሳብ አልዋጥ በማለቱ ወዲያው ውድቅ ሆነ። ሁለተኛው በአውሮፕላን ግቢውን መደብደብና ሰዎቹን ሆነ ሳር ቅጠሉን ትቢያ አፈር አድርጎ ማውደም የሚል ነው። ይህን ፓኪስታን ሳታውቅ መፈጸም አይቻልም። ትኩረት የሚስብ ብቻ ሳይሆን የአካባቢውን ሰላማዊ ነዋሪዎችን ሊጎዳ ይችላል። ሶስተኛው ደግሞ ስውርና ሚስጥራዊ ዘመቻ በማድረግ ሰውየው በግቢው ተሸሽጎ ከሆነ አድኖ መያዝ ወይም መግደል። ይህኛው ሐሳብ የበለጠ በብዙዎች ቢደገፍም የአሜሪካን ልዩ ጦር የአንዲት ሉዓላዊን ሀገር ድንበር ጥሶ ገብቶ ዘመቻ እንዲከፍት መላክ ስጋትም ነበረው። ወታደሮቹ አንድ ነገር ቢሆኑና በዛ ስውር ግቢ ውስጥ ኦሳማ ካልተገኘ ከኦባማ አስተዳደር አልፎ ውርደቱ ለአሜሪካም ጭምር ይሆናል። የሆነው ሆኖ ዝግጅት እንዲደረግበትና ዝርዝር እቅድ ተረቆ እንዲቀርብላቸው ፕሬዝዳንቱ አዘዙ። ከጥቂት የአስተዳደሩ ሰዎች በስተቀር ስለዚህ ጉዳይ ማንም ሳይሰማ በሚስጥር ኔቪ ሲል 6 የሚባሉትን የልዩ ኮማንዶ አባላት ዝግጅት ጀመሩ። የአቡታባዱን ሰዋራ መኖሪያ የሚመስል ቤት ተገንብቶ ተልእኮውን ለማሳካት የሚረዱ ታክቲኮች ተጠኑ። 23
ኮማንዶዎችና አንድ ተርጓሚ የተካተቱበት ዝግጅት ለአንድ ወር ተካሄደ። በ30 ደቂቃ ውስጥ ቪላውን ከታች እስከ ላይ በመውረር ማጠናቀቅን ግብ አድርገው ተለማመዱ። በሁለት ሄሊኮፕተሮች ወደ ቪላው በመብረር አንዱ በጣሪያ በኩል 6 ኮማንዶዎችን በገመድ ሲያራግፍ፣ ሌላኛው 12 መሬት ላይ በማራገፍ ከላይ እስከ ታች ቤቱን ይቆጣጠሩታል። ለነዚህ ኮማንዶዎች መማረክ የሚለው አማራጭ አመቺ አማራጭ እስከተገኘ ተብሎ ነው የተተወላቸው። አልያዝ ያለውን ሰው ወዲያው በቅጽበት መግደል ጥብቅ ትዕዛዛቸው ነው። ይህንን እቅድ በሚስጥራዊ ስብሰባ ጥቂት የዋይት ሃውስ ሰዎች ብቻ መከሩበት። የዘመቻው ስኬት እስከ 50 እና 60 በመቶ መሆኑ ለኦባማ ተነገራቸው። የሲአይኤ ሰዎች ያቀረቡት የመረጃ ትንተና በድጋሚ በገለልተኛ ወገን ተጠንቶ እንዲቀርብ ታዘዘ። ይህ ቡድን ደግሞ 40 በመቶ ሲል የዘመቻውን ስኬት ግምት አቀረበ። አድሚራል ቢል ማክሬቨን የዘመቻ ቡድኑ የሚታጠቀውን ጨምሮ ብዙ ዝርዝር ነገር አቀረቡ። ራዳር ሳያያቸው በስውር የፓኪስታንን ድንበር ጥሰው መግባት የሚያስችሉ 2 ልዩ ሄሊኮፕተሮችን አሰርተዋል። ድምጽ ቀንሰው በዝቅታ መብረር የሚችሉ እና ከእይታ መሰወርን የተካኑ ሄሊኮፕተሮች ናቸው። M4 ጠመንጃና P226 ሽጉጦች ተዘጋጅተዋል። ከኮማንዶዎች ጋር ደግሞ ካይሮ የተባለ የቤልጂክ ዝርያ ውሻ ለዘመቻው ተመለመለ። ልዩ ስልጠና ከወሰደው ካነፍናፊው ካይሮ አፍንጫ የሚሰወር አንዳችም ነገር አይኖርም። ቦምብም ሆነ ኦሳማ በካይሮ አፍንጫ ከተሸሸጉበት በጠረናቸው ተምገው ይወጣሉ። ካይሮ ለአስቸጋሪው ዘመቻ አፍንጫውን ብቻ ሳይሆን ጥርሱንም ስሎ እንዲዘጋጅ ተደረገ። ትልቁ ጥያቄ ግን የፓኪስታን ሰዎች ዘመቻውን ከደረሱበትና ለማደናቀፍ ከሞከሩ ወይም አደጋ ቢያጋጥም ምላሽ ለመስጠት ምን ዝግጅት አለ የሚለው ነው። አድሚራል ግን ይህንን ቀድሞ አስበውበታል። ግዙፍ 2 ሄሊኮፕተሮች ለአደጋ ዋስ ሆነው 56 ወታደሮችንና መጠባበቂያ ነዳጅ ጭነው ዘመቻውን እንደሚያጅቡ እቅድ አቀረቡ። ኦባማ እና ጥቂት ባለስልጣኖቻቸው ይህንን እቅድ ከሰሙ በኋላ ዘመቻውን ለማቀላጠፍ ወሰኑ። ሚያዚያ 26 2011 ልዩ ኮማንዶ አፍጋኒስታን ጃላላባድ ወደሚገኘው የአሜሪካ ጦር ሰፈር በማቅናት ትዕዛዝ መጠባበቅ ጀመሩ። ስለዚህ ዘመቻ እንኳን የውጭ ሰው ራሳቸው ኮማንዶዎችም ሳያውቁ ነው ጃላላባድ የደረሱት። ኦባማ ትዕዛዙን የሰጡት ከ3 ቀናት በኋላ ነበር። አድሚራል ቢል ማክሬቨን ጨረቃ በማይኖርበት ድቅድቅ ምሽት ዘመቻውን ለማካሄድ መረጡ። በዚህ የተነሳ ወደ እሁድ ምሽት ተገፋ። የዘመቻው ሰዓት ሲቃረብ ነበር አድሚራሉ ለኮማንዶዎች የተልእኮውን ምንነትና ዓላማ የነገሯቸው። የምንፈልገው ሰው ኦሳማ ነው፣ የኮድ ስሙ ጀሬኒሞ ነው ሲሉ አብራሩላቸው። ማክሬቨን ከጃላላባድ ዘመቻውን ያቀናብራሉ። ሊዮን ፓኔታ ቨርጂኒያ ላንግሌ የሲአይኤ ዋና ቢሮ ሆኖ ይከታተላሉ። ኦባማና ጥቂት ከፍተኛ አመራሮች ዋይት ሃውስ ሲቹዌሽን ሩም ተቀምጠው ሂደቱን በጭንቀት ታድመዋል። የዓለማችንን ቁንጮ ተፈላጊ ሰው ለማደን የ90 ደቂቃ የሄሊኮፕተር በረራ አመሻሽ 11 ሰዓት ላይ ተጀመረ። ሄሊኮፕተሮቹ በዝቅታና በፍጥነት ድምፅ ሳያሰሙ ወደ አቡታባድ በረሩ። ሁለቱ ሄሊኮፕተሮች ከከተማዋ 100 ኪሎ ሜትር ርቀው ሰው በማይደርስበት ቦታ አርፈው ለድጋፍ ሰጭነት ተሰናዱ። ብላክ ሃውክ የተሰኙት ልዩ ሄሊኮፕተሮች ወደ ቪላው ገሰገሱ። ግቢው ጋር ሲደርሱ አንደኛው ተንሳፎ መቆም ተሳነው። ሚዛኑን ለመጠበቅ ታገለና አልቻለም። 12 ወታደሮችና ካይሮን መሬት ላይ ለማሳረፍ ያቀደው ሄሊኮፕተር ተገጫጭቶ ግቢው ውስጥ የመውደቅ ያክል አረፈ። ከዋይት ሃውስ በቀጥታ የሚከታተሉት ሰዎች ጭንቀት ጨመረ። የዘመቻው መሪ አድሚራል ማክሬቨን ግን ባለው ነገር ዘመቻው እንዲቀጥል አዘዙ። በቤቱ ጣሪያ በኩል 6 ኮማንዶዎች በገመድ የሚያወርደው ሄሊኮፕተር ተልእኮውን በአግባቡ አሳካ። የአንዱ ሄሊኮፕተር መገጫጨት የፈጠረው ድምጽ እና ረብሻ በቪላው ያሉ ሰዎችን ቀሰቀሳቸው። የቤቱ መብራቶች በሩ። ባለ 2 ፎቅ ቤቱ ግን ከላይ እና ከታች በኮማንዶዎች ተወሯል። ኮማንዶዎቹ የታጠቁና አደጋ ሊያደርሱ የሚችሉ ሰዎችን ነጥለው መምታት ቀጠሉ። የኩዌቱ ሰው እና ሚስቱ ከሰርቪስ ቤት እንደወጡ ሲመቱ የኦሳማ ወንድ ልጅና ሚስቱም ተገደሉ። ፎቅ ላይ ከተፈላጊው ሰው ጋር የተገጣጠሙት ኮማንዶዎች ለመጀመሪያ ተኩሳቸው አላገኙትም። ወደ መኝታ ክፍል ገብቶ ተሰወረ። 2 ኮማንዶዎች ተከተሉት። በኮማንዶዎች መሳሪያ ኢላማ ውስጥ ገባ። የተፈላጊው ሰው መጨረሻ ሆነ። ኮማንዶዎች የገደሉትን ሰው ማንነት ማጣራት ስለነበረባቸው የአስከሬኑን ቁመት አንድ ወታደር ከጎኑ በመጋደም ግምታዊ ስሌት ያዘ። ፎቶ እና ቪዲዮ አንስተው ለኃላፊዎቻቸው ላኩ። ቀጥሎ አስከሬኑን ለዘረመል ምርመራ ለመውሰድ አመቻቹት። የተማረኩ ሴቶችና ህፃናትን ጉዳት እንዳያደርሱ ሰበሰቡ። የተከሰከሰውን ሄሊኮፕተር በቦምብ በማጋየት ስለ ግቢው በግቢው ስለሚኖሩ ሰዎች መረጃ ይሰጣል የሚሉትን ሰነድ እና ኮምፒውተር ለመጫን አዘጋጁ። በከተማዋ የተለየ ጩኸት ሰማን ያሉ አንዳንድ የማህበራዊ መገናኛ ብዙሃን ተጠቃሚዎች ትዊትና ፖስት ማድረግ መጀመራቸው ትኩረት የሚስብ ነበር። ሰዎች የጥይት ጩኸትና ያልተለመደ ፍንዳታ ሰምተው ወደ ግቢው ማተኮር ጀምረዋል። ኮማንዶዎች ተልእኮውን ለማጠናቀቅ መፍጠን አለባቸው። የአቡታባድ ነዋሪዎች ወደ ግቢው መጠጋትና መጠየቅ ጀምረዋል። አስተርጓሚዎች ተረጋጉ ያሏቸው ነው። ዘመቻው ግማሽ ሰዓት እያለፈው ነው።
የአሜሪካ ባለስልጣናት ለፓኪስታን ሰዎች ጉዳዩን በግልጽ ለማሳወቅ የሚገደዱበት ሰዓት መቃረቡን ተረድተዋል። የፓኪስታን የወታደር ማሰልጠኛ መዲና በፍንዳታ ስትናጥና ባልተለመደ የሄሊኮፕተር በረራ ስትደናገጥ ማንም ዝም አይልም። ኮማንዶች በዚህ ጭንቅንቅ መካከል ዘመቻውን በ40 ደቂቃ ፈጽመው ለመውጣት አልተቸገሩም። የመልሱ በረራ ተጀመረ። በተሳካ ሁኔታ ወደ አፍጋኒስታን ድንበር ዘለቁ። አስከሬኑ ወደ ካሮል ቪንሰንት መርከብ ለዘረመል ምርመራ ወዲያው ተላከ። ሲአይኤ የሟቹን ገጽታ በልዩ ሁኔታ መረመረ። የሁሉ ምርመራ የሞተው ተፈላጊ ሰው ነው የሚለውን ግምት ወደ እርግጠኝነት ወሰደው። ኦባማ የሚጠብቁት ሌላ መረጃና ማስረጃ አልነበረም። ለዛ ቀን የሚመጥን መግለጫ አስከትበው ጋዜጠኞችን አስጠሩ። አልጨፈሩም። የተለየ የድል ጉሰማም አላሰቡም። በተረጋጋ ሁኔታ የኦሳማን መገደል ለመገናኛ ብዙሃን ይፋ አደረጉ። ከእርሳቸው መግለጫ በኋላ የደረሰው የምርመራ ውጤትም የሞተው ተፈላጊ ሰው መሆኑን አረጋገጠ። አስከሬኑም ወዳልተገለጸ ባህር መጣሉን አሜሪካውያኑ ለዓለም ተናገሩ። ግንቦት 2 2011 የታላቁ አሸባሪ መጨረሻ ሆነ። ለዛሬ ያቀረብኩላችሁ ፕሮግራም ይህንን ይመስላል። ለቻናሉ አዲስ ከሆኑና ሁሌ የምንለቃቸውን ቪዲዮዎች ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ፕሮግራማችን እስክንገናኝ ድረስ ቸር ያቆየን።